Sumkhashu warasho warasho wari warasho wari Sumkhashu warasho warasho ሻመሰግናለሁ ፕሮፌሰር እስቲ ስለ ሐረር የሚያውቁትን ያክል የተወሰነም ቢሆን እንዲያካፍሉን ነው የመጣ ነው እስቲ ስለ ሐረር ትንሽ ባሉ በታዳሪ ሐረር ላይ የምታስበው እና ሐረር ምስራቅ ኢትዮጵያ ላይ ከጥንት ጀምሮ የሐርላ ዘር ነው እንደዚህ ሆኖ የኖረው ሐረር ማለት ጥንታዊ አገር ነው ህዝቡ ይሄ ነው እሺ እስቲ ታሪኳ እንዴት ነበር የሐረር አመሰራረት ደርሶ ከሚያውቁት አንፃር ሐረር በአፍሪካ ቀንድ እና አፍሪካ ኢትዮጵያ ብለን ኢትዮጵያ ብዬ የሚያስቡ በአፍሪካ ላይ አፍሪካና እስያ ውስጥ ህንድ ውቅያኖስ በመለስ ቀይ ባህር በመለስ አባይ ሸለቆ በመለስ ኢትዮጵያ ታሪክ ያለው እዛ ነው እና ከዚህ አኳያ ጥንታዊ ህዝብ ነው ሐረር አሁን ጀጎል የምትባል አንድ ቅዱስ ቦታ የሚመስል ነው በጣም መሐከል ነው የሐረር ውስጥ እዛች ያለችው ቦታ እነሱ ብዙ ጊዜ ከግራኝ ጦርነት ወይም 16ኛ ምዕተ ዓመት ታላቅ እንቅስቃሴ ተደርጓል የኢትዮጵያ ህዝብ ሰሜንና ደቡብና ሰሜን ሁሉም ተቀላቀሉበት እና የግራኝ ወረራ ይባላል የኦሮሞ ወረራ ይባላል ያ ወረራ አይደለም የኦሮሞ እንቅስቃሴ የግራኝ አመጽ ኢትዮጵያን አንድ ነው ያደረገ ያን ጊዜ ከዛም በፊት ጀምሮ ያለው ነው ሐረር የሚባለው ሐርላ የሚባል ዘር ነበረ ከጥንት ጀምሮ የዚህ ጉዳይ ወራሽ ነው እዛ ሐረሪዎች ደግሞ ይሄንን የሐረሪን ሲቪላይዜሽን ሃርላን ሲቪላይዜሽን እስከዛሬ ጠብቀዋል ለምሳሌ 16ኛ ምዕተ ዓመት ከውጭና ከውስጥ ፖርቱጊዞችና ቱርኮች እና ኢትዮጵያን በውስጥ ሆኖ 16ኛ ምዕተ ዓመት ትልቅ እንቅስቃሴ ነበረ ሰው ተቀላቀለ ይሄ ኢትዮጵያ ከዛሬ መልክ ያዘው በዛን ጊዜ ነው እና ከዛን ጊዜ ሐረሪ ያችን ግንብ ሰርተው ግንቡን አጥረው በዛ ውስጥ ኃይላቸው ከጥንት ጀምሮ ያለ ቆንቃቸውን እምነታቸውን ጠብቆ አኖሯል ስለዚህ ከዛ እስልምና ውክልና ቢኖር ኦሮሞ ነው ማን ነው ሐረሪ ነው የድሮ እስላም ማን ነው ቢባል ሐረሪ ሃርላና ሀዲያ ነው ሀዲያ ዛሬ ያለ ብዙ ነው እንትና ሀዲያ ብዙ ሚሊዮን የሚሆን ህዝብ ነው ያለ ከኦሮሞ ጋር ተቀላቅሎ እና ሀዲያ ዘር አልጠፋም ሰፍቶ ነው ያለ እና ሃርላ ደግሞ አልጠፋም የሐረርን ግንብ በመገንባት 16ኛ ምዕተ ዓመት ቆንቃቸውንም መሬታቸውንም ከጥንት ጀምሮ ቁጥር ባይሆንም በአይነት ይዞ ያለ የጥንትና የዛሬ ሰዎች ናቸው ሐረሪ ትልቅ ነው ዘሩ ሃርላ ነው የሚባለው እና እስላም መጀመሪያ ለምሳሌ እስልምና ከመካና ከመዲና ቀጥሎ መጀመሪያ እስልምና የገባው ወደ ኢትዮጵያ ነው እነሱ አረቦች በጦርነትም በሚያደርግበት ጊዜ ከዛ ጀምሮ እስከ ዛሬ ድረስ እስልምና ሳይቆረጥ ይዞ ያለ ህዝብ ሐረሪ ነው አሁን ሐረሪ ራሳቸውም እንደሚጠሩ ቁጥሩ ትንሽ ነው ግን ታሪኩ ትልቅ ስለሆነ ኢትዮጵያን ህዝብ እስልምናን ካስተማረው
ህዝብ አንድ ቢኖር እሱ ነው ይዞ ሀዲያ፣ ሀርላ፣ ኦሮሞ እና ሁለተኛ ያለው የሱ ያለውን በዚህ ነው ከታሪክ አኳያ የምናየው ጥንታዊ ህዝብ ነው። ሃይማኖትንም ጠባቂ ነው። በዚህ ይህንን በማወቅ ነው ኢትዮጵያ ህዝብ ሪፐብሊኩ ሲመሰረት ሀረሪ ማኖሪቲ ነው የታወቀዋል። ማጆሪቲ አለ። ልክ ነው። ይሄ ማጆሪቲ በታሪክ ምክንያት እስልምና እንዳይጠፋ ስላጠበቀው ስላደረጉ ሰነድ እዛስ ቦታ ስለሆነ ሰው ያከብረዋል። ሀረሪን ጥንታዊ ነው። ቁጥሩ ትንሽ ነው። ስለዚህ ሀረርን ታሪክ በእንደዚህ ነገር ነው የምናየው። እሺ ያው ትልቁ የነበረው ዳይናስቲንም ያንቀሳቀሱ የነበረው ኢማም አህመድ ነበሩ። ትልቅ ለውጥ የመጣው ነው። እሱ እስልምናን ይዞ ክርስትናን አላጠፋም። የበለጠ አንድ አደረገው። እስላምና ክርስቲያን አፍሪካ ቀንድ ብለን ዛሬ የምንለው ወደ 6 ነው 7 አገር ሊሆን ሆነዋል። ኢትዮጵያ፣ ሱዳን፣ ህንድ ውቅያኖስ በመለስ ቀይ ባህር በመለስ ያለ ሁሉ ኢትዮጵያ ነው የምንለው። እነዚህ አገሮች የኢትዮጵያ ወራሾች ናቸው። ባቢሎናውያን ጠፍተዋል። አሴራውያን ጠፍተዋል። እኛ ይሄ ጉራ አይደለም ለብሶና ወገናዊ ሆኜ አይደለም፣ ሂስቶሪያን ሆኜ ነው። ቅዱስ ስፍራ ነው። ቅድስናም ከተፈለገ ከነብዩ በፊት እና ከሌሎች በፊት ያለ ነው። እዛ ውስጥ የሰው ልጅ ያለበት መሬት ነው። ከዚህ የተነሳ የዚህ ወራሽ ከታሪክ አኳያ የታሪክ መነሻ ነው። እንደ ባቢሎን አልጠፋም፣ እንደ ሌሎች አልጠፋም። ሳይኖት ያለው ነው እና አፍሪካ ታላቅ ቦታ ነው እና አፍሪካ ሰው ልጅ ይህን አፍሪካ የሚመራው ምንጩ ኢትዮጵያ ነው። ቦታና ስፍራ እንትን። ስለዚህ ሀረሪ እንደቶም ብትለው በዚህ ውስጥ ነው። በተለይ ክርስትና በሀረሪ ግብ ማን ነው 16ኛ ምዕተ ዓመት የሰዎች ማስተጋብርና ማወራረስ የነበረበት ዘመን ነው። የኢትዮጵያውያን በራሳቸው እንቅስቃሴ በራሳቸው ጦርነትና ችግር አንድ ሆኖ የዛሬ ቅርጽ ያደረሱት በ16ኛ ምዕተ ዓመት ነው። ያዙ። የውጭ ሰው እንዲገባ አይሰጡም። እስላምም ክርስቲያንም ቀይ ባህር በመለስ ህንድ ውቅያኖስ በመለስ እና የሩቅ ሆነ የቅርብ ይህንን አፍሪካን እንደ ባለቤት ነው የሚይዘው። ያንን ኢትዮጵያውያን ናቸው። እስላም ክርስቲያን ብለህ ልዩነት ሳታደርግ ይሄ ከጥንት ጀምሮ ሰው ያልጠፋ ከሉሲ እስከ ላጲሶ ድረስ አንተ ድረስ ያለው ነው እና እዚህ ሆኖ ያለ ህዝብ ነው። ራስን ማወቅ ነው። እሺ የጨለንቆ ጦርነት እንዴት ያዩታል? የጨለንቆ ጦርነት ጨለንቆ የሀረሪ መሪ በወራር ምኒልክ ወራሪ ነው። ያ ተከላለው ብሎ እና አንድ የሆነበት ምክንያት ነው። ቦታ ነው። ሀረሪ በቀደም የሀረሪ ጨለንቆ ጦርነት ምኒልክ ወራሪ ናቸው። ሀረሪዎች አገራቸው ነው እና ጦር ሜዳ እስላሙ የዛሬ ሀረር ተሸነፈ፣ ክርስቲያኑ አሸነፈ። ምኒልክም የጥንት ሀገር ነው በማለት በክብር በሙሉ ክብር ነው ያለጉት። ጨለንቆ ጦርነት ኢትዮጵያን አንድ ካደረጉ ቦታዎች አንዱ ነው የሚሆነው። ምክንያቱም ሀረሪዎችና የሸዋው ንጉስ ምኒልክና የሀረር
መሪ አሚር አብዱላሂ የተዋጉበት ጦር ሜዳ ነው። አሁን ሀረርና ጨለንቆ ከምኒልክና ከነዛ በላይ ነው። ለመላ ኢትዮጵያ መሰረት ሆኗል። እዛ ጦርነት የእድገትና የጥፋትም እኮ መሳሪያ ነው እና ጨለንቆ አንድ ጦርነት ነው። ማለት ነው ሸዋና ሀረር የተጣሉበት የተዋጉበት ቦታ ነው። አንዳንድ ነገር የማይገባቸው ሰዎች ምኒልክ ጡት ቆርጠዋል እንደዚህ ያለ መስማት የሚቀፍ ነገር ነው የሚናገረው። ኢትዮጵያዊ ሴትን አይሰልብሉም፣ አይቆርጡም እና ያልሆነ ሰው የሚባለው እና ጨለንቆ የአንድነት ቦታ ነው። በኢትዮጵያ አንድነት ላይ ምኒልክ ሀረር ወሮ ሄዶ ያዙ። ይሄንን በመያዙ ኢትዮጵያ ታሪክ ተለወጠ እና ምኒልክ ያደረጉ የኢትዮጵያ አካል ያደረጉት። ጨለንቆ ጉዳይ ሸዋ ስቴት ማነው ሀረር መንግስት ነው ራሱን የቻለ ኦሮሞና አካባቢ እና ኢትዮጵያ መንግስት ነው የሸዋ ምኒልክ። ሸዋ ወሮ ያ ቦታ አድርጎ ልክ እንደ በሙሉ ክብር ነው ያደረጉት። ስለዚህ እንደ ትልቅ ነገር ቤት የሚቆጠር ነው። በኢትዮጵያ አንድነት ላይ እስላምና ክርስቲያን ተዋግቶ አንድ የሆኑበት ቦታ ነው። እንደ መካ እንደ መዲና የምናየው እንደ ኢየሩሳሌም የምናየው ከተማ ነው። ለምሳሌ ሀረር ከኔ አኳያ ነው። አንድ ያልተማረ ጥራዝ ነጠቆች ምኒልክ ክርስቲያኖች ማን ነው ሐውልት ተሰርተዋል። ክስ ሐውልት የሚከስ ክርስቲያኑ እስላምን ጡት ወጥ የኦሮሞን እንደዚህ ያለ ነገር አልነበረም። ያልተደረገ ነው። ይልቁኑ አንድ ነው ያደረገው። በኢትዮጵያ ቴዎድሮስ ፈረንጆች አፍሪካ አካባቢ እየመጡ አደጋ ሲያደርጉ ቴዎድሮስ የሚባሉ ግለሰብ ኢትዮጵያ ካልታደሰች የጥንቶ ኢትዮጵያ ካልታደሰች ትጠፋለች ብሎ ሞከሩ። የክርስቲያን መንግስትን በሰሜን መልሶ አቋቁሞ ሞቱ እና ከዛ ኢትዮጵያ ጉዳይ መላ አፍሪካ ቀንድ የሚባለውን ቦታ አንድ አድርጎ ነው የሚያየው። አሁንም አንድ ነው። ከመቼም ይልቅ አሁን አንድ ነው እና ጨለንቆ ጦርነት በጣም ትልቅ ነገር ነው። አንድነት ቦታ ወደ እርሶ መጽሐፍም ልምጣና የአህመድ ግራኝን መነሻና ያደረገው ጦርነቶችን እስቲ ትንሽ ንገሩ። እንግዲህ ግራኝ ማለት ኢትዮጵያዊ ነው፣ እስላም ነው። እስላምና ክርስቲያን ሁለቱም አሉ። መጀመሪያ ሰሜን ማለት ሰሜን ኢትዮጵያ ከ1270 በፊት የአማራ ዳይናስቲ የሚባለው የአፄ ኃይለ ሥላሴ ከይኩኖ አምላክ አፄ ኃይለ ሥላሴ ድረስ አንድ 700 ዓመት ነው። በዛ ዓመት ወራሪ ነው ክርስቲያኑ፣ እስላሙም ወራሪ ነው። እየተወራሩ ምንድነው ኢትዮጵያን ነው የፈጠሩ። በኋላ አፍሪካን ቀዳማዊ ኃይለ ሥላሴ በታላቅ ችሎታ አንድነት እንደፈጠሩ እነዛ ሰዎች ከታሪክ አኳያ አንድነት ነው ያመጡት። ያን አንድነት ነው ዛሬ ኢትዮጵያ ያደረገው እና አዲስ አበባ ጨለንቆና ሀረር አንድ ሆር ከሆኑ በኋላ ነው አዲስ አበባ የተገመነን። ጨለንቆ ጦርነትና አዲስ አበባ ክስተት አንድ ነው። ወራሪን ምኒልክ ጨለንቆን
ይዞ አንድ አድርጎ መጡ። ከዚህ ደግሞ አዲስ አበባ ኢቴጌ አዲስ አበባ ነች ብሎ ጠይቆ ባላቸው ከጨለንቆ እስኪመጡ ድረስ አዲስ አበባ መስርተው ቆዩ። ይሄ አንድነት ነው። ምኒልክም እስላሙም ክርስቲያኑም እኔ ልቅደም እያለም ብል ባይቀድምም አንድ ላይ የዛሬ ኢትዮጵያ መሰረተ። እንደዚህ ያለ ይሄ ጥራዝ ነጠቅ ነገር አጡት ተቆረጠ ሐውልት ተሰራ ከኢትዮጵያ ጋር አይሄድም። እንደዚህ ያለ የድንቁሮ ነገር ነው እና ኢትዮጵያን አንድ ነው ያደረገው ሁለቱም ጨለንቆም አዲስ አበባም። ከዛ ብሎም አሁን የኢትዮጵያ ሕዝብ 125 ዓመተ ምህረት አድዋ ብሎ እንደ አዲስ አራስ ነገር አድርጓል። እንደው በጣም ሮማንቲክ ነው ኢትዮጵያ ረስተዋል። ከዛ ከ15 ዓመት በፊት አንደኛ 100 ዓመት ሲከበር እኔ ከብሔረሰብ ኢንስቲትዩት ከዚህ ሄጄ እንትኑን ሰርቻለሁ። 100 ዓመት ሲከበር እዛ በተከበረበት ጊዜ መጽሐፍ ጽፌያለሁ። ቦታም ሄጄ ያለው አንድም ሰው ምንም እንትን አልነበረ። አሁን ኢየሱስ ዛሬ እንደተወለደ ነብዩ እንደተወለደ ሮማንቲክ ነገር ነው። አዲስ አበባ ነው አዲስ አበባ አይደለም። አድዋ ሮማንቲክ ነው። ግን ታሪክ ሂደትና ለውጥ ሰው መግቢያ የለውም። አታለውም ነጋዴም ሆና አይገባም፣ አይሰጥም። እስላም ይሁን ክርስቲያን ይሁን ቀይ ባህር በመለስ ህንድ ውቅያኖስ በመለስ አፍሪካ ጉዳይ ዛሬ በ1 ቢሊዮን ህዝብ ጉዳይ ነው። ኢትዮጵያ ጉዳይ አፍሪካ 1 ቢሊዮን ህዝብ አለ። 56 መንግስታት አለ። ያንን ትልቅነት የተመሰረተው በኢትዮጵያ ስራና ኢምፔሪያሊዝም በጦር ሜዳ ያሸነፈው ክርስቲያን እስላም መጀመሪያ አንድ በስራ የሆነው ይሄ ቦታ ነው። ይሄንን በጥንቃቄ መታየት ነው ያለው። አሁን ለሰጡ መረጃዎች ሁሉ እናመሰግናለን። እስቲ በሌላ ጊዜ መተን ከእርሶ ጋር ጠይቃለን። በጣም አከብሮታለሁ፣ በጣም ወዶታለሁ። ታላቅ ሰው ኖት። ለኢትዮጵያ ታሪክ ትልቅ ውለታ ውለዋል። አመሰግናለሁ።